እግርን በመንቀር ቆዳችን የሚተጣጠር ያደርገዋል ማለት ነው። ያለ እድሜ መሸፈን የቆዳ መሸፈን እና እርጅና እንዳይከሰት የኮላጅንን መመረት በከፍተኛ ሁኔታ ወደ ሰውነታችን መለቀቅን ያጠላቅቀዋል ማለት ነው። ሁለተኛው ባዮናይን የምንረዳው ባዮናይን 9 እጽዋቶች የሚዘጋጅ ለሁሉም የፀጉር አይነቶች ተስማሚ የሆነ ተፈጥሮ የእጽዋት ዘይት ነው ማለት ነው። 9 ግብአቶች አሉት። ግብአቶቹ ምንድን ናቸው? የጉሎ ዘይት፣ የጥቁር አዝሙድ ዘይት፣ የኮኮናት ዘይት፣ የሽቱ ዘይት፣ ሳማ፣ ቅርንፉድ፣ የአዝመሪኖ ዘይት፣ ላቬንደር ዘይት፣ የሻይ ዛፍ ዘይት ከእነዚህ ነው የሚዘጋጀው። ምንም አይነት ሰው ሰራሽ ኬሚካል የለውም። ሙሉ በሙሉ ከርባል ምርት ነው ማለት ነው። ምንድነው ጥቅሙ? በፀጉራችን ላይ ስንጠቀሙ የፀጉራችን ፎሊክሎች ወይም ደግሞ ነጠብጣብ ቀዳዳዎችን ይመግባቸዋል ማለት ነው። ምን በማድረግ ምንም አይነት ፎረፎርና ፈንገል እንዳይከሰት በመከላከል ፀጉራችንን ይመግበዋል ማለት ነው። ማስተዳደር እንዲቻለው ሰው ሰራሽ ኬሚካል ለሽታ ወይም ለጥሩ መዓዛ ተብሎ አይጨመርበትም። 100% ደግሞ ምንም አይነት የእንስሳት ሞራ አይጨመርበትም ማለት ነው። 10 ግብአቶች አሉ። የዘንባባ ዘይት አለው፣ የኮኮናት ዘይት፣ የወይራ ዘይት፣ የሬት ዘይት፣ የአፍሪ ዘይት፣ የዘንባባ ዘይት እና የሻይ ዘይት አለው ማለት ነው። ይቅርታ ስልካችሁን ሚውት አድርጉ። ሚውት አድርጉ። አንድ ጊዜ 50 ብር የሚወጣው አለና ሚውት አድርጉ ይጣለ። መልካም እየተሰማችሁ ከሆነ ልቀጥል። እንግዲህ ሶስተኛው ፕሮዳክታችን ምንድን ነው? ሸባ ሳሙና የሚሰጠን ጥቅሞችን ነው የምናየው ማለት ነው። መርዛማ ንጥረ ነገሮች እና አላስፈላጊ የሆነ የሰውነት ሽታን ከሰውነታችን ላይ ያስወግዳል ማለት ነው። ውጫዊ የቆዳ ችግሮችን ይፈታል። የሰውነታችን ቆዳ ለስላሳና ተጣጣፊ እንዲሆን ያደርገዋል ማለት ነው። ሌላው ኦጂ ዘይት እንዲሁም አልኮ ኮንዲሽነርና ሻምፖ አሉ ማለት ነው። እንግዲህ ይህን ካልኳችሁ አሁን ደግሞ ወደ ቢዝነሳችን ነው የምንገባው ማለት ነው። ወደ ቢዝነሱ በደንብ ለማብራራት እንዲመቸኝ እንግዲህ የተሻለ ግንዛቤ መፍጠር እፈልጋለሁ ለእናንተ ይህን ቢዝነስ ማለት ነው። ይህ ማለት ምንድን ነው? ይህ የምትሰሙት ቢዝነስ ከዚህ በፊት ሰምታችኋል፣ በወሬ ስንታችሁት የማታውቁት የስራ አይነት የስራ ዘርፍ እንደ ሀገራችን ደግሞ ገና አዲስ እንደመሆኑ መጠን ስትሰሙት በተሻለ መልኩ ልትረዱት እንድትችሉ የተወሰነ መግቢያ ግንዛቤ እሰጣችኋለሁ ማለት ነው። እንግዲህ ይህ የስራ ዘርፍ ምንድን ነው ብያችኋለሁ። ድርጅታችን የተመሰረተው ቀጥተኛ ሽያጭ ኢንዱስትሪ ነው ብያችኋለሁ። ለመሆኑ ቀጥተኛ ሽያጭ ማለት ምን ማለት ነው የሚለውን ነገር ዘርዘር አድርጌ በአጭር ላስረዳችሁ እፈልጋለሁ። እንግዲህ ዓለማችን ላይ እንደሚታወቀው 2 አይነት የግብይት መንገዶች አሉ። ምንና ምን የሚባሉ? ባህላዊና ዘመናዊ የሚባሉ አሉ ማለት ነው። እስኪ ለመጀመሪያ ጊዜ ባህላዊ እና ከዛ ወደ ዘመናዊ እንመጣለን ማለት ነው። ባህላዊ ማለት እንግዲህ አንድ ድርጅት ወይም አንድ ፋብሪካ ምርቶችን በተለያየ መንገድ ያመርታል ማለት ነው። እነዚህ ምርቶች እንግዲህ የአልባሳት ሊሆን ይችላሉ፣ ቁሳቁሶች፣ የምግብ ነክ ሊሆኑ ይችላሉ፣ እንዲሁም የተለያየ ማቴሪያሎች ሊሆኑ ይችላሉ ማለት ነው። እንግዲህ እነዚህ ምርቶች ቀጥታ ፋብሪካው ካመረታቸው በኋላ ለተጠቃሚ አይደለም ያደርሰው። ይህም ማለት እንግዲህ እናንተ አሁን በምትጠቀሙት ሰዓት የምትይዙትን ክልል ከፋብሪካው አይደለም የገዛችሁት ከችርቻሮ ሱቅ ላይ ነው ማለት ነው። ይህም ማለት እንግዲህ አንድ ፋብሪካ ምርቶቹን ያመርታል። ምርቶቹን ካመረተ በኋላ ጅምላ ለሚረከበው ሌላ ድርጅት ይፈልጋል። ይህንን ለማግኘት ምን ማግኘት አለበት? ቅድሚያ ማለት ነው ኤጀንት ወይም ፕሮፌሽናል ደላላዎችን ማግኘት ይጠበቅበታል ማለት ነው መጀመሪያ። ከዛ ፕሮፌሽናል ደላላ ጅምላ ተረካቢ ሰዎችን ያደርጋል ማለት ነው። ጅምላ ተረካቢ ድርጅቶችን ከፋብሪካ ጋር ያገናኛል ማለት ነው። ከዛ በኋላ ይህ ጅምላ ተረክቦ ደግሞ ቀጥታ ለእኛ አይደለም የሚሸጥልን ማለት ነው።
አሁንም በብዛት እንደምታውቁት እንደ መርካቶ ወይም ትልልቅ እንደ ማከፋፈያ ሱቅ ያላቸው ሰዎች ቀጥታ ከዚህ ጅምላ ተረካቢ ድርጅት ጋር ይረከባሉ። እነሱ ደግሞ ለእኛ ሰፈር ባለ ሱቆች ይሰጣሉ። እነሱ ደግሞ አምጥተው ለእኛ ይቸረችሩላል ማለት ነው። ማለት ምንድን ነው? በጣም ብዙ የሆነ ክፍተት በመሀል ይፈጠራል ማለት ነው። ደላላ አለ፣ ጅምላ ተረካቢ አለ፣ በአይነት ተረካቢ አለ፣ ችርቻሮ ለእኛ ተጠቃሚ ይቻለን ማለት ነው። በዚህ ጊዜ ከፍተኛ የሆነ ዋጋ ግሽበት ያጋጥመናል ማለት ነው። ፕሊስ ሚዩት ማድረግ የምችሉ ሰዎች ሚዩት አድርጉ። ስለዚህ ከፍተኛ የሆነ የዋጋ ግሽበት ይከሰታል ማለት ነው። እኛ በቀጥታ ከፋብሪካው ማግኘት የነበረብንን በተዘዋዋሪ እናገኘዋለን ማለት ነው። በዚህ ጊዜ ከፍተኛ የሆነ የዋጋ ንረት ይከሰታል። ፎርጅድ ምርት አለ። ተጠቃሚ ከመጠን በላይ ወጪ በማውጣት ዝቅተኛ የሆነ ጥቅም ያገኛል። አምራች ደግሞ በጣም በከፍተኛ የሆነ ዋጋ በማውጣት ዝቅተኛ የሆነ ጥቅም ያገኛል ማለት ነው። ታዲያ ዘመናዊ ሽያጭ ማለት ምን ማለት ነው የሚለውን ነገር ስንመለከት የሚያመርታቸው ምርቶች አሉ። ከዛ ደግሞ እነዛን ምርቶች ለተጠቃሚ ብቻ ነው የሚያደርገው። በመሀል ፕሮፌሽናል ደላላ በሉት ወይም ደግሞ ጅምላ ተረካቢ፣ ጅምላ አስረካቢ፣ አከፋፋይ የሚባል ነገር በመሀል አይኖርም ማለት ነው። የሆነ ፋብሪካ ምርቶችን ያመርታል። ምርቶቹን ቀጥታ ለተጠቃሚ ያደርሳል። ተጠቃሚዎች በ25% ቅናሽ ከድርጅቱ መግዛት ይችላሉ። ከፍተኛ የሆነ ጥቅም ያገኛሉ። ዝቅተኛ የሆነ ወጪ ይኖርባቸዋል ማለት ነው። በዚህ ጊዜ ፎርጂድ ምርት ይቀንሳል። በዛ ላይ ደግሞ አስተዋዋቂ ሆኖ ገቢ ማግኘት ይችላል ማለት ነው። ይህንን ካልኳችሁ በተወሰነ መልኩ አሁን ወደ ቢዝነሱ መሄድ እንችላለን ማለት ነው። እንግዲህ እዚህ እኛ ድርጅት ጋር አብረን በምንሰራ ሰዓት 11 አይነት የገቢ ማግኛ መንገዶች አሉ። በደንብ መስማት አለባችሁ። አዳዲስ የሆናችሁ ሰዎች በነገራችን ላይ በደንብ ብታዳምጡ ሞር ፎከስ ብታደርጉ እመክራለሁ። 11 አይነት የክፍያ ወይም ደግሞ ገቢ የምናገኝባቸው መንገዶች አሉ። ከ11ዱ አንዱን መርጠን መስራት እንችላለን። ከ11ዱ ሁሉንም በአንድ ጊዜ መስራት እንችላለን። እግረ መንገዳችን